እናንተ ማንን ነው የጠራችሁት እንዴ ማን ወንድሜ የሆንከውን ለምን አትነግረንም ተረጋግተህ ምንድነው የሆንከውን ንገረን እኔ ነኝ በቃኝ ምንድነው የሆንከውን ንገረን ኧረ ጎበዝ አንድ ነገር በሉት ይሄን ሰውዬ እሺ ምን ላድርግልህ ምንድነው መሆን የምትፈልገው አይሾ ስፒድ are you አይሾ ስፒድ so calm down brother calm down we will talk about it calm down yes አሁን አይጮህ ተረጋግቷል አረ are you fine እሺ አሁን let's say ሱ ኢትዮጵያዊው ናት ደህና ነህ አለን እንዴት እንዳስደነገጥከኝ ስትጮህ ምንድነው ነገሩ ያው የወንድምነት እንትን አይደል የወንድም እንደውም ሳሳ አርገህልኛል ያው የዛኛው ኤነርጂ አለ ከቤተሰብ ነው ከቤተሰብ የመጣ ከአይሾ ስፒድ ጋር ያው መንታነት እንደዚህ ነው ከቤተሰብ የመጣ አይለቅም አንድ ናችሁ እኔ እሱ ነው ብዬ ነው በቃ አስቤ የነበረው አንተም ያው እሱ ነኝ ነው የምትለው ነኝ አሁንም ያው የሆነ ነገር ይኖረናል በሚል ተስፋ አለ አሁንም በደንብ እየተጠና ነው በመጨረሻ ከአይሾ ስፒድ ጋር ተገናኛችሁ ተገናኝተናል ብዙ ነገር ደግሞ ለማጣራት እየሞከርን ነበር አሪፍ ነበር ዘመድ ነን ወይ ዘመድና አባት ማን ነው ብሎ ጠየቀ እናት ማን ነው አለ እነዛ ነገሮች ነው እኔም በማስረዳቸው አስረድቼዋለሁ እና እሱም ደግሞ አሁን በመተግባቡት ተግባብታችኋል እና አሁን ዲኤንኤያችን ነው የሚቀር ዲኤንኤ ነው የቀረው በቃ አይ እኛ እንኳን አምነናል ዲኤንኤ አያስፈልግም አይተን ወስነናል አንድ ማህፀን ውስጥ ነበር የነበሩት መንታ ናቸው ብለናል እና ሄደን እናሳምነው አይ እሱንም እናመጣና እናሳምነዋለን ደህና ነህ ሳሚ አይሾ ስፒድን እሱ የሚያደርጋቸውን ነገሮች ስታደርግ በጣም ኢነርጂ ይፈልጋል እንዴት ቻልከው ያው ከብዙ ልምድ በኋላ ነው የመጣልኝ እሺ የብዙ ሰው እንትን ነበር ኮሜንት ያደርጉልኝ ነበር እየደወሉ ያው ከአካባቢም ያሉ ሰዎች እሺ በጣም ኢነርጂ ያስፈልጋል እንደዚሁን ምናምን የሚሉት ምክሮች አሉ እኔም ያው በየቀኑ ትራይ ያደረኩኝ ምናምን ተሰለጥናለህ በጣም መገልበጧንም እንደ ወደ ኋላ ቢያቅተኝ ወደፊት አያቅተኝም ብለህ ወደፊት ተገለበጥከው ወደ ኋላም አይቀርም እሱ ነው የቀረው አንተ ደግሞ ለምን በጭንቅላት አትቆም ለየት ለማድረግ እንዴ አረ አታረገውም እኮ አይባልም የጩኸቱም ምኑም ሁሉም ነገር በደንብ ኢነርጂ ይጠይቃል አንተም ደግሞ በደንብ እሱን እያደረክን ያለው የራስህን ቀለም ስለመፍጠር አላሰብክም ራስህ ያንተን ደግሞ ነገር ለመጨመር የሳሚን ነገር ለመጨመር አሁን ላይ የወደፊት እቅድ ምን መሰለህ አዲስ ብራንድ እየገነባው ነኝ አይሾ ኢትዮጵያ በመደ የራስን ሙሉ ብራንድ እየገነባው ነኝ እና በዛ መሰረት ያው ኢትዮጵያን ይዘን መንገዳችን የምንጓዝበት ለዓለም የምናሳይባት ይሄን መንገድ ተጠቅመን ኢትዮጵያን አፍሪካን ሁሉም ቦታ ለዓለም የምናሳይባት መንገድ እያመቻቸን ነው ይሆናል ታውቃለህ አሁን አንተም ልክ አይሾ ስፒድ በየሀገሩ እየሄደ በሚደረግለት አቀባበል ልክ አንተም ኢትዮጵያን ይዘህ ለዓለም ለማስተዋወቅ ይደረግልሃል እሱ ነው አሁን ብራንድ በዛ መልኩ እየገነባው ነው ያለው ዋው መቼ ነው አይሾ ስፒድን እንደምትመስል ያወቀው አይ ቲንክ 3 አመት ያልፈኛል እሺ በጣም ቆየው ካወቁት እንዲህ በሰው ነበር ያው ይገርማል የሆነ ጓደኛዬ ነበርና እንደ ጂም ቤት እሺ እና አብረን እየሰራን ምናምን አንተ እኮ የሆነ የኦርላንዶን ደጋፊ ነው የምትመስለው አይሾ ስፒድ የሚባል አለ ቁጭስ ነው የምመስለው ምናምን ነገር እሺ
አላመንኩትም። በቃ አላ ያኔ ታውቀው ነበር አይሾ ስፒድ አላውቀውም እሱን አታውቀው እና አሳየኝ ምናምን ቪዲዮ ዩቲዩብ ላይ ሰርች አድርጎ ምናምን በቃ አላመንኩትም። አዳር ሙሉን እሱን ማየት ማለት እውነትም ይመስላል ብለህ ነው? በቃ የሆነ ነገር አለን እንደ የሚለው እናቴ አባቴ አላልክም? አልጠየካቸውም? አዎ በቃ በዛን ሰዓት ምንድን ነው እሱን አየሁት ምናምን የእሱ ሪአክሽኖችን ምናምን ለመልመድ ትንሽ እየሞከርኩት ነበረ እና ከዛ ደግሞ ሌላ ሰዎቹ ምናምን መንገድ ላይ አንተ ይሄ ልጅ እንትናን አይመስልም ምናምን ነገር ማለት ጀመረ እና ምን እሺ ነው ይሄ ነገር አላ የሆነ ስሜት ሲሰማ ከዛ በዛ እኔም ደግሞ ወደ ሚዲያ ምናምን ገፋፉኝ። በዛው በጣው ከዛው ቲክቶክ ስትጀምር ሳይክል ምናምን ነበር የምትነዳው? በመጀመሪያ ላይ ቲክቶክ የሳይክል ትሪክ ጉዞ ስናደርግ ምናምን በሳይክል ነበር እና የሳይክል ጥገና ምናምን ስሰራ በሱ ነበር የምሰራቸው ነበር። ከዛ በኋላ ቀስ እያልክ ወደ አይሾ ስፒድ እየቀየርከው መጣ? ያው እኔ ሳልሆን እነሱ ናቸው የቀየሩኝ። እየገፋፉ የነበሩት እነሱ ናቸው። እንዴት መሰለህ? እሺ ትሪክ በማሳይበት ቦታ ላይ ምናምን ቪዲዮ ላይ የሆነ ቀን አንድ ቪዲዮ ኦቨር ላይ አንተን ወጣ ቫይራል ወጣና ያ ቪዲዮ ላይ እንዳለ አይሾ ስፒድ ተመስላለህ ምናምን የሚል ነገር ነው እና በዛው ተነሳሽቼ እኔም ይህን ነገር ለምን አልሰራበትም በምለው እሱን እመስላለሁ ምናምን በምለው ደግሞ የራሱን ሪአክሽኖችን እየተጠቀምኩኝ መስራት ጀመርኩኝ። ያው የህዝቡን ድምጽ አከበርከው ማለት ነው። እውነትም ሊሆን ይችላል እነሱ ናቸው እንትን ያሉኝ ተከትያቸው ያልኩኝ። ደግሞ በጣም በቃ ጥሩ እየሄደልህ ነው። አንተም ራስህ ላይ እየተለወጥክ እንደሆነ ይታወቃል። ምክንያቱም መጀመሪያ አካባቢ የመፍራት ነገርም ይታይብህ ነበረ። አይናፋር ነህ እንዴ? እንደዛም አለ። ጀስት ደግሞ የካሜራ ምናምን ካላወቅበት የሳይን ብዙ ቦታ ሰው ያለበት አካባቢ ሰው ምን ይለኛል፣ ቪዲዮን ሳይ ደግሞ ሰው ምን ይለኛል የሚያቀሰው አለ አለ እንደዚህ አይነት ይሹ አለ እና እነሱ ይሰማዋል ምናምን ከነሱ ትንሽ ቆጠብ ለማለት። አሁን ግን እያስተካከልከው ነው? አሁን ላይ ተለምዷል። ብዙዎች ኮሜንት ያደርጋሉ ቪዲዮ ላይ። አንዳንዱ አይናፋር ነህ ይልሃል። እስቲ ምን ይሉሃል ንገረኝ። ኧረ ብዙ ነገር ብዙ ተስፋ የሚያስቆርጡት ነገር እነሱ ከስር የሚያደርጉት በቃ አንዳንዱ ደውለውላ አንተ ለምን አትተውም ምናምን ይሄን ነገር ደውሎ በቃ ለምን አትተውም ይሄን ቲክቶክ ምናምን አርፈህ ስራን አሰራም። በመጀመሪያ በሳይክል አሰራም አሪፍ እየሰራልኝ ነበር። ቫይራል ይወጣል ምናምን በቲክቶክ አይቶ ሰው እኔ ያለሁበት በጣም ይመጣል ነበር እና ጎበዝ ሰራተኛ ስለነበርኩኝ ሳይክሉን ለማሰራት ነው ይመጣል። ሳይክል ጋር ይመጣሉ። በቃ ስፒድ እንደሆንኩኝ አያውቁም እና በሳይክል ስለሚመጡ ለምን ሳይክል ብቻ አሰራም ምናምን ይሉኛል። አይሾ ስለሆነ ያየው አይሾ ፈጠነ ምናምን ነገር። አሁን አይሾ ፈጠነ ትርጉሙን ትክክለኛው ስትሄድ ኖርማል ነው። እሺ እና በአማርኛው እነሱ ቀይረው ሌላ ነገር ሲሉ በቃ አለ ውስጥ ይሰማል የሆነ ነገር። ለምን እንትን አትልም በቃ ተውና ምናምን ወደ ስራ ተመለሰ የሚል ሀሳብም ይመጣል እና እነሱ ስላሉ ደግሞ ተስፋ ቆርጠ ለምን ትተዋለህ የሚልም ሀሳብ ትመጣለች እና ብዙ ሰው ብቻ ፈጣሪ ይመስገን ብዙ ሰው እንትን ብሎኛል፣ ደግፎኛል። ደግሞ ተስፋ የሚያስቆርጡትም ነበሩ። ከዛ አንተ ደግሞ የሚደግፉን ሰማ፣ አሸነፍካቸው። አሁን አብዛኛው ሰው ለአንተ ደጋፊ ነው። ኦፍ ኮርስ በጣም አሁን ሙሉ የኢትዮጵያ ሕዝብ ማለት ይቻላል 90% በእኔ በኩል ነው። ይሄ ልጅ በቃ ሀገራችንን ሊያስጠራ ስለሆነ